ይህ ሰው የቆሻሻ መጣያ ላይ አንድ ስራስን ያቆማል። በአጠገቡ የሚያልፍ መኪና ውሃ ሲረጨውም ስራሱ ይወድቃል። ስራሱ ሲወድቅም በተሳካ ሁኔታ የአንድን ሽማግሌ ቀልብ ይስባል። ሽማግሌው ስራሱን ለማንሳት ሲነሳ በድንገት ከባለሳይክል ጋር ይጋጫሉ። ባለሳይክሉም አትክልት መሸጫ ላይ ይወድቃል። ይህም የብዙዎችን ትኩረት መያዝ ቻለ። ታዲያ ይህ ሁሉ ነገር የአንድን ባስ አሽከርካሪ ትኩረት ይስባል። ፈዞ እያየ በመሆኑም ከፊት ለፊቱ የነበረውን መብራት አላየም። አንዲት ሴትም መብራት ስለለቀቃት ለመሻገር ወደ መኪና መንገዱ ስትገባ ይገጫታል። ታዲያ ይህ ነገር አደጋ ሳይሆን በዚህ ሰው እያንዳንዱ ነገር ተቀምሮና ተሰልቶ በትክክለኛው ሰዓት የተከናወነ ነው። ወዲያውኑ ፖሊሶች ይደርሳሉ። በአካባቢው የነበረውን ነገር በሙሉም ያጣራሉ። ሹፌሩንም ቃሉን ይቀበሉታል። ታዲያ እንደ ወትሮ አይነት የትራፊክ አደጋ ነው ብለው ከተቀበሉ በኋላ አንድ ፖሊስ ለአደጋው መነሻ የነበረውን ስራስ ያገኛል። ይህ ስራስም ከዚህ በፊት በአደጋ ተገድሎ ከነበረ አንድ ግለሰብ አጠገብ ከተገኘው ስራስ ጋር ተመሳሳይ ነው። በዚህም ፖሊሶቹ የተቀነባበረ ግድያ ሊሆን እንደሚችል ገመቱ። ታዲያ በዚህ ውስጥ ሳሉ ሌላ የመኪና አደጋ ተከሰተ። ወደ ቦታው ሲደርሱም ሰውየው ባይሞትም በእጅጉ ተጎድቶ ነበር። ታዲያ ፖሊሶቹ በማጣራት ላይ ሳሉ አንድ ስራስ ከገጨው መኪና ውስጥ ይወጣል። ታዲያ ይህንን ሲያዩ ከሰዎቹ ግድያ ጀርባ ያለው አንድ ግለሰብ እንደሆነ ይገነዘባሉ። ገዳዩ በቦታው ላይ ሊኖር እንደሚችል በማሰብ ፍለጋ ይጀምራሉ። ወዲያውኑም ከሰዎች መሃል ፖሊሷ ገዳዩን ትመለከተዋለች። ታዲያ እንዳየችው ይህ ገዳይ ሰው አንድ ቦታ ላይ አፍጦ ያይ ነበር። እሱ ወዳፈጠጠበት ቦታ ላይ ስትመለከትም ወዲያውኑ ሌላ የመኪና አደጋ ይከሰታል። ፖሊሷም ይህንን ካየች በኋላ ወደሱ መሮጥ ትጀምራለች። እሱም እንደታወቀበት ገብቶት አጠገቡ የነበረውን ሳይክል ከድልድይ ላይ ወደ ታች ይወረውረዋል። ወዲያውኑም ፖሊሷ ደርሳ መሳሪያ ትደቅንበታለች። እሱ ግን በጭራሽ ሳይደናገጥ ከድልድዩ ላይ ይዘላል። ነገር ግን ያረፈው ረጅም መኪና ላይ በመሆኑ አልተጎዳም። ሳይክሉን የወረወረበት ምክንያትም መኪናው እሱ በሚዘልበት በኩል እንዲመጣለት ለማድረግ ነበር። ፖሊሷም ተናዳ ወደ ፖሊስ ጣቢያ ተመልሳ ማንነቱን ማጣራት ትጀምራለች። ታዲያ የተገደሉትን ሰዎች በቅድሚያ ስታጣራ ሁሉም የሞቱት ከዚህ ቀደም በአንድ አይነት ሆስፒታል ውስጥ ታክመው ነበር። ፖሊሶቹ ጊዜ ሳያጠፉ ወደ ሆስፒታሉ ይሄዳሉ። ታዲያ እዚህ ሆስፒታል ውስጥ የሚታከሙት የአእምሮ ህመምተኞች ሲሆኑ ለሁሉም አንድ አይነት እስራስ እንዲጽፉ ይሰጣቸዋል። ይህ እስራስ ደግሞ ከሞቱት ሰዎች ጎን ከተገኘው እስራስ ጋር ተመሳሳይ ነው። ፖሊሶቹም ለዶክተሩ የገዳዩን ፎቶ አሳይተው እንደሚያውቀው ይጠይቁታል። እሱም በመደናገጥ ታካሚው ሆኖ መቆየቱንና ይህ ሰው የማሰብ አቅሙ ዜሮ እንደነበር ነገር ግን በተሰራው አዲስ ፕሮጀክት ምክንያት በአጭር ጊዜ ውስጥ የማሰብ አቅሙ ከአልበርት አንስታይን መብለጡን እንዲሁም በዚህ ሰዓትም የማሰብ አቅሙ በእጅጉ እያደገ መሆኑን ይነግራቸዋል። ዶክተሩም እህት እንዳለው ነግሯቸው አድራሻዋን ይሰጣቸዋል። እነሱም ወደ ገዳዩ እህት ጋር ይሄዳሉ። ታዲያ እዛ እንደደረሱ እህትየዋ በመጀመሪያ ያለበትን ለመጠቆም ባትስማማም በመጨረሻ አደገኝነቱን ስለተረዳች ያለበትን ቦታ ተጠቁማቸዋለች። ታዲያ ፖሊሶቹ ይህ ግለሰብ አስተሳሰቡ ከሰው ልጆች በመብለጡ ምናልባት ፖሊሶቹ ይህንን ሁሉ ነገር እንደሚያደርጉ ገምቶ ሊሆን እንደሚችል አሰቡ። በተለይም እነሱን ለመግደል እያሰበ ሊሆን እንደሚችል ግምታቸውን አስቀመጡ። ታዲያ ይህንን ሁሉ ነገር ሲያደርጉ ይህ ግለሰብ ይመለከታቸው ነበር። የተጠቀሙበት ቦታ ላይ ሄዶም እስከሚመጡ ድረስ ይጠብቃቸው ጀመር። በቦታው ላይ ቆሞም ጣቶቹን እያንቀሳቀሰ ማሰብ ጀመረ። አይኑን ከድኖም ፖሊሶቹን በምን አይነት መንገድ ሊያጠፋቸው እንደሚችል አሰበ። አንድ ሐሳብም መጣለት። ሐሳቡንም በስነ ስርዓት ካልኩሌት አድርጎት ነበር። ወዲያውኑም ፖሊሶቹ ያለበት ህንፃ ጋር ይደርሳሉ። እሱም ሆን ብሎ ወጥቶ ይታያቸዋል። እነሱ እንዳዩትም ወደ አሰበው መንገድ ይሮጣል። ሰዓቱንም ሲመለከት ያሰበው ሰዓት ልክ መሆኑን ያረጋግጣል። ፖሊሶቹንም እየታያቸው ሆን ብሎ ወደ ማምረቻ ውስጥ ይገባል። እዚህ ቦታ ላይ ከፍተኛ የኦክሲጅን እጥረት በመኖሩ መተንፈሻ ማድረግ ግድ ነው። ሰውየው ያሰበው መንገድ ፖሊሷ ኦክሲጅን አውጥታ ትተነፍሳለች የሚል ቢሆንም የተለጠፈውን መመሪያ ባለማየቷ ያለ መተንፈሻ ትከተለዋለች። በመጀመሪያ ይህ ነገር ጉልበት አሳጣት። ይህ ሰው ሁለተኛ ያሰበው እሳቤ ደግሞ ፖሊሷ መዞሪያ ላይ ስትደርስ ድንጋይ ተንዶ ይመታታል የሚል ነው። ነገር ግን መተንፈስ አቅቷት ትንሽ በመዘግየቷ የተናደው ድንጋይ ለጥቂት ይስታታል። ሩጣ ደርሳበት ልትይዘው ስትልም ትንፋሽ አጥሯት ትወድቃለች። ነገር ግን የሥራ ባልደረቧ በሌላ በኩል ሲከታተላቸው ስለነበር ሰውየውን ይይዘዋል። ታዲያ ቢይዙትም ይህ ግለሰብ ስለሰራው ወንጀል ምንም አይነት ማስረጃ የላቸውም። ስለሆነም ማሰር አልቻሉም። ነገር ግን የሰውየው የማሰብ አቅም ከመጠን በላይ በማደጉ አደጋ በመሆኑ ለብቻው እንዲቀመጥ አደረጉት። እሱም ከሰዎች ጋር መግባባት አቅቶት ከማሽን ጋር ብቻ ሲግባባ ይታያል። ፊልሙም እዚህ ላይ ያበቃል።
ለዛሬው ያስኩላችሁ ቪዲዮ በዚሁ ተጠናቀቀ። ወደዚህ ቻናል አዲስ ከመጣችሁ ሰብስክራይብ በማድረግ የተሻሉ የፊልም ትረካዎችን ማግኘት ትችላላችሁ።